የዛሬ ብርድ ደግሞ በጣም ይለያል። ፊቴ ሁሉ ነጭ እስከሚመስል ነው እንደዚህ። እና አንድ መጽሐፍ እያነበብኩ ነበረ በዚህ አጋጣሚ ኢጎ ኢዝ ዘ ኢነሚ የሚል መጽሐፍ ላይ ብዙ ጊዜ ሰዎች ሌሎችን ሰዎች ከነሱ የተሻለ እንደሚያውቁ ማሰብ አይፈልጉም የሚል አንድ ቶፒክ አነበብኩኝ። እና ሪሊ ይሄ ነገርም የእውነት ነው። ብዙ ሰው አይታችሁ ከሆነ ሌሎች የሚበልጡት ሰዎች ካሉ እነዛ ሰዎች እንደሚበልጧችሁ ወይም እንደሚበልጧቸው ማሰብ አይፈልጉም። ለምን መሰላችሁ? ያ ኢጎ ነው፣ አእምሯቸው ውስጥ ያለ ኢጎ እነዛ ሰዎች የተሻለ ፐርፎርም እንደሚያደርጉ የተሻለ ታለንት እንዳላቸው በፍጹም ማሰብ አይፈልጉም። ምክንያቱም ያንን ባሰቡ ታይም የበታችነት ስሜት ስለሚሰማቸው ማለት ነው። ራዘር ከዚህ ይልቅ አንድ የሚክስድ ማርሻል አርት ትሬነር እዚሁ መጽሐፉ ላይ ማለት ነው ፋይተሮቹ ሶስት ጀስት ቱ ቢ ግሬት ማለት ነው የተሻለ ለመሆን ወይም ትልቅ ለመሆን በሚክስድ ማርሻል አርቱ ሶስት ነገሮችን እንዲያደርጉ ያስተምራቸዋል። አንደኛው ከነሱ የተሻሉ ፋይተሮች ካሉ እነሱ ኮች እንዲያደርጓቸው እና ከነሱ እንዲማሩ ማለት ነው። አንደኛው ትልቅ ለመሆን ያንን እንዲያደርጉ ይመክራቸዋል። ሁለተኛው ከነሱ የሚያንሱ ሰዎች ካሉ እነሱን ኮች እንዲያደርጉ ወይም እነሱን እንዲያስተምሩ። ሌላኛው ሶስተኛው ከነሱ እኩል የሆኑ ሰዎች ካሉ ደግሞ ፕሮፐርሊ ፋይት እንዲያደርጉ በደንብ ማለት ነው አገንስት ኢች አዘር። ስለዚህ በዚህ ምድር ላይ ወይም ከእናንተ የሚበልጥ ሰው አለ በሆነ ላይፍ ስታይል በሆነ ፐርፎርማንስ ከእናንተ የሚበልጥ ሰው አለ። ሁለተኛ ከእናንተ የሚያንሱ ሰዎችም አሉ። ሶስተኛ እኩል የሆኑ ሰዎች አሉ በሆነ ፐርፎርማንሳቸው ማለት ነው። ስለዚህ ላይፍ ላይ እንደዚህ ነገሮች ስላሉ ከእናንተ የሚበልጧችሁ ሰዎች ካሉ ከእነሱ ለመማር ዝግጁ መሆን ማለት ነው። የትኛውንም ነገር ሊሆን ይችላል። ጀስት ጌት ሬዲ ዮርሰልፍ ቱ ለርን አ ኒው ቲንግ ማለት ነው። እኔም እሱንን ፕሪፈር አደርጋለሁ። ከእናንተ የሚያንሱ ሰዎች ካሉ እነሱን ለማስተማር ዝግጁ መሆን፣ ከእናንተ ጋር እኩል የሆኑ ሰዎች ካሉ ደግሞ ከእነሱ ኮላፕ እያደረጋችሁ አብራችሁ ለመስራት መተባበር። እኔ ሁልጊዜም አይ ጀስት ፕሪፈር ቱ ለርን፣ ሁሌም ተማሪ መሆን ያስደስተኛል። ሁሌም አዳዲስ ነገሮችን መማር እወዳለሁ። እናንተስ በዚህ ዙሪያ ምን ትላላችሁ? እስኪ የእናንተን ስሜት አጋሩ። አመሰግናለሁ።